የዩቲዩብ ቻናሌ ቤተሰቦች እንደምን ናችሁ? ዛሬ እስቲ የዲማንድ የሚለውን ቶፒክ ኢኮኖሚክስ እንይ። ለፍሬሽማንም ሆነ ለ12ኛ ክላስ እና ለ11ም ይጠቅማል። እና ዲማንድ ምንድነው የሚለውን እንይ ማለት ነው። ዲማንድ ስንል ዲማንድ ኢዝ ዋን ኦፍ ዘ ፎርስ ዲተርማይኒንግ ፕራይስ። ባጭሩ መጀመሪያ ዲማንድ ምንድነው የሚለውን እንይ። ሙሉ ማብራሪያውን ከማየታችን በፊት ዲማንድ ማለት ፍላጎት ነው፣ ግን ፍላጎት ብቻ አይደለም። ዲማንድ የምንለው ለምሳሌ አንድ ሰው የሆነ ነገር የመግዛት ፍላጎቱ ኖሮት አቅምም ሲኖረው ማለት ነው። ለምሳሌ አንድ ሰው መኪና የመግዛት ፍላጎት ካለው ግን አቅም ከሌለው ዲማንድ አይባልም ማለት ነው። ወይም ደግሞ አንድ ሰው አቅም ኖሮት ፍላጎት ከሌለው ዲማንድ አይባልም። ዲማንድ የመግዛት አቅምና ፍላጎት ማለት ነው። የሆነ ነገር የመግዛት አቅሙና ፍላጎቱ ሲኖረው ዲማንድ እንለዋለን ማለት ነው። ስለዚህ አቢሊቲ ቱ ፐርቼዝ እና ዋንት ቱ ፐርቼዝ ለመግዛት መፈለግና አቅሙ ለዛ የምትገዛው እቃ ፍላጎቱ ካለህ እና ብሩ ካለህ ይሄ ዲማንድ እንለዋለን ማለት ነው። ግን አንዱ ከሌለ ወይ ፍላጎት ወይም ደግሞ አቅም ከሌለ እሱ ዲማንድ አይባልም ማለት ነው።